እባክህ ጌቴ ልጄ በጣም ታማብኛለች። ለምን መግደሉን 50 ብር ስጠኝ እባክህ። ያያ አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ? ልቀቂኝ። ይቅርታ ጌቴ፣ አንተ ለሻ የምከፍል 50 ብር የኔን የልጄን ህይወት ያተርፈዋል። ቆይ አንተ እንደዚህ ተንደላቀቅ ያወርክ ለዳው አታዝንም? ምን የተንደላቀቀ ኑሮ? አንቺ ስለኔ ምን ታውቂያለሽ? ለራሴ ተናድጃለሁ። እባክሽ ዞር በይ። ሄሎ ዳግም። ሄሎ አቤል። ዛሬ ማገበም ተባልክ? አዎ አላስገቡኝም። ጫማህ ተቀዷል፣ ፕሮቶኮል አልጠበቅክም ብለው መለሱ። ኢቭን ራሱ እኮ ኢንተርቪው አላደረጉኝም። ሱፌን ትመልሳለህ? አዎ ሱፌን አሁኑን አውልቄ እመልስልሃለሁ። በቃ እንዳትቆይ። እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ። ምግብ ራሱ ከበለው 2 ቀን ሆነኝ። በቃ ይቺ ሀገር ለኔ ያለው በልቻቸው እናት ምን ያማርብኛል። ሱፌን ይዘህ ዝም መጣ ደውል። እንካ ወንድሜ፣ ዛሬም በዚህ ዳቦ ለፈው። ፈጣሪ ሁላችንም እንባ ያብሰል። ልብስ ሰውን አይገልጽም። ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው። አንዳችን ለአንዳችን እንዘን። ምን አይነት ጣጣ ነው በፈጣሪው? አባት 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 እጭ ኡፊት አሁን ምንድነው ቆይ የማደርገው? እባካችሁ መኪና ተበላሽቶብኝ ነው፣ አግዙኝ። ምን ሆኖብሽ ነው? እኔ እንጃ። እስኪ ወንድሜ በእናትህ ላስቸግርህ። ምንድነው የሆነብሽ? ድንገት እየነዳሁት ቀጥ አለብኝ። እኔ እንጃ የባትሪ ችግር ነው መሰለኝ። እስኪ ኮፈኑን ክፈቹ። እሺ እሺ። እስኪ መፍቻ አምጪ። እሺ ቃዮ ምን እያረክ ነው? ቃዮ አናግረኝ። ምን እያረክ ነው? አይመለከትም። ምንድነው ደርሶ ለሴት ተቆርቋሪ ብትሆኑ? ቃዮ እዚህ አካባቢ ሰዎች ካዩ ጥሩ አይሆንም። እሺ ቃዮ ታው ሂዱስ። የምትገርም ልጅ ነህ ግን አንድ ቀን ለምታውቀኝ ለኔ ብለህ እንዴት ጓደኛህን መታኸው? ስለጠጣ ነው እንጂ ልጁ እንደዚህ አይነት ልጅ አይደለም። ለሁሉም ነገር ግን አመሰግናለሁ። ሀና እባላለሁ። ዳግም እባላለሁ። ድጋሚ መኪናሽ ከተበላሸ ስልኬን ያዥ። ኧረ ባይበላሽም እደውላለሁ። ና ያዘኝ። ባይጫው መፍቻ አምጪ። እሺ